መስጠት ስጦታ ምንድን ነው? ይህ ስጦታ ትርጉም ምንድን ነው? ስጦታ ለማን ነው የሚሰጠው? ስጦታስ ምንድን ነው ጥቅሙ? ጉዳቱስ ምንድን ነው? አብረን በጋራ እናየዋለን። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛልኝ እያልኩ እነሆ ዛሬ በምቀርብበት ታሪክ አልመጣሁም። በሌላ ቪዲዮ ነው የመጣሁት። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ስትጀምሩ ሼር፣ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት መልካም አስተሳሰባችን እንደነገርኳችሁ ካለ የመስጠት ችግር የለብንም። መስጠት ማለት በገንዘብ ብቻ አይደለም፣ በጉልበት፣ በአስተሳሰብ ጊዜ በመስጠት ነው። ይህን ስናደርግ ለሰዎች ከፍተኛ አስተዋጽኦ እናደርግላቸዋለን። መስጠት ማለት በህይወታችን ውስጥ በዙሪያችን ያለውን የማንፈልገውን ሳይሆን ከምንፈልገው ላይ ከምንጠቀመው ላይ ለሰው መስጠት ነው። ከምንፈልጋቸው ማለት ለምሳሌ ቁሳቁስ ሊሆን ይችላል፣ ወይንም ደግሞ ልብስም ሊሆን ይችላል፣ የተለያዩ ነገር ሊሆን ይችላል። በተለይ በእኛ ሀገር የተለመደው ተለምዶ ምግብ ለኔ ብጤ ሲሰጥ የማንፈልገውን ምግብ እንሰጣለን። እነዛም ሰው ናቸው። ይህ ነገር እንዲቀረፍ ከወዲሁ አስታውሳቸዋለሁ። የሰው ልጅ የሚፈልገውን ነገር ነው መስጠት ያለበት። ከጊዜም ይሁን ከምግብም ይሁን ከአልባሳትም ይሁን የማይፈልገውን ነገር ማድረግ ለሕሊና ሸክም ነው። ይህም ደግሞ በፈጣሪ ዘንድ የተከለከለ ነው። ምንም አይነትም ጥቅም ለሌለው ነገር ጊዜያችንን ባናባክን መልካም ነው። ያ ማለት አንተ ላይ ሲደረግብህ የማትወደውን ነገር በሰዎች ዘንድ አታድርግ ይላል ቃሉም። ይህንን መመክራችሁ እኔ ከእናንተ የተሻለ ብዬ አይደለም፣ ግን ሶሻል ሚዲያ ላይ እንዳጠቃቀማችሁ ነው። ሶሻል ሚዲያ ላይ ከምታዋቸው ጥሩ ጥሩ ነገሮችን ከሚያስተላልፉት እናንተም እንድትማሩ ይረዳቸዋል ማለት ነው። ይህ እኔ የቤተሰብም የትምህርትም የስደትም እንዳለ ሆኖ ከሶሻል ሚዲያ ላይ ብዙ ነገር እንዳቀረርቶኛል። ይህን ላደረገኝ እግዚአብሔር ይመስገን። ከአሁን በኋላ ደግሞ ብዙ ነገሮች መልካም ሰርተው ለተራቡ አልብሰው ያለውን ደስታ ሳይ፣ ለታረዘ አልብሰው ሳይው ያለውን ደስታ ሳይ፣ እንዲሁም ለታመመ ደራሽ ሆነው ሲደርሱላቸው ከነሱ የነሱን ደስታ በማየት እኔም እንደነሱ መልካም ብሰራ ብዬ የምመኘውና ጉዞም ያንን ለማድረግ ነው። እግዚአብሔር ፍቃዱ ከሆነልኝ የነዚህን አርአያ ስለተከተልኩኝ የኔም ደግሞ ወደፊት ምኞቴንም አሻራዬንም በመልካም ነገር እጥለዋለሁ ብዬ አስባለሁ ማለት ነው። መስጠት ስትሰጡ ለሰዎች ስታደርጉ በሰዎች ዘንድ ደግሞ ተወዳጅነትን አፍርታችሁ በእናንተ ዙሪያ ደግሞ የዚያኛውን ሰው ደስታ እንድትጋሩ ያደርጋችኋል ማለት ነው። ያኛው የዚያኛው ሳቅ ለእናንተ ሳቁ ከሆነ ለመስጠትና ለማድረግ ወደኋላ የሚገታችሁ ነገር የለም። ትልቁ ነገር ለእናንተ ማሰብ ብቻ ነው። እናንተ እቅዱ ካላችሁ የሰው ደስታ የሚያስደስታችሁ ከሆነ በየትኛውም መንገድ በየትኛውም ሁኔታ ላይ ብትሆኑ ሰውን ለማስደሰት ገደብ አይኖረውም። በማንኛውም በኩል ደስተኞችን ለማድረግ ደስታን ለመፍጠር ምንም እንትን አይልም። ደስታን በራስ ጊዜ ይፈጠራል። ምክንያቱም እናንተ እነዛ ለዛ ሰው ስታደርጉለት የእሱን ፈገግታ ስታዩ በገዛ በራሳችሁ ደስታን ገዛችሁ ማለት ነው። ለሰዎች ቢያንስ ለደስታቸው ምንጭ እንኳ ባንሆን ለማዘናቸው ምክንያት አንሆን። በሀገራችን ላይ ያለውን ነገር ሁሉን ነገር ክፉና ደጉን ያሳለፈ ህብረተሰብ፣ ብሔርና ብሔር ተጋጭቶ የማያውቀው ህብረተሰብ ዛሬ ላይ በጦርነትና በአለመከባበሬ ሁሉ መከራና ስቃይ የምናየው መልካም ባለማሰባችን ነው። መልካም ስናስብ መልካም ሁሉ ለኛ ጥሩ አእምሮ ሊፈጥርልን ይችላል። እስኪ ወገኖቼ የሆነ ሰዓት ላይ ስክትክት ብላችሁ ስቃችሁ በውስጣችሁ የሚሰማችሁን ደስታ አስባችሁታል? የተወሰነ ቦታ ላይ ደግሞ ሄዳችሁ የሚያሳዝን ነገር ስታዩ ራሳችሁ እንቅልፍ የሚነሳ ነገር ይሰጣችኋል፣ ደስተኛ ትሆኑም እና አንዳንድ ጊዜ እኮ በኮሜንት ራሱ ፈገግ ማለት ይቻላል። ደስታን ለመፍጠር በቀላሉ ነገር መፍጠር ይቻላል። ለምን? አእምሯችን ንጹህ ከሆነ ማለት ነው። የምናየው ነገር ግን የማየት ራሱ እኮ ማየት በራሱ ደስታ ይፈጥራል። ጥሩ ነገር ማየት
ጥሩ ነገር የሚያዩት የሚሰሩት ጋር ከተከታተልን እመኑኝ የእነሱን አርያ ስንከተል አንዱ ለአንዱ እጁን ተያይዞ ሲሸጋገር የሌላውን አእምሮ መቀየር ይችላል። የእነዚህን ሰዎች ስነ ምግባር ባየን ቁጥር እኛም እንደነሱ እንድንሆን ብለን መንፈሳዊ ቅናት ይይዘንና ወደ እነሱ አርያነት እንጓዛለን ማለት ነው። ክፋትን የሚያስተምር በክፋት ወጥመድ ይጠመዳል። ደግ የሚሰሩትን ደግሞ ከተከተልን ደግ የሚሰሩትን ስለ ሙያ ማንኛውንም ነገር እንዳከታተላችን ነው። የራሳችን ስነ ምግባርና የራሳችን ሚዲያ እንዴት እንደምንጠቀመው ራሳችንን ካወቅን ብዙ ነገር እናተርፍበታለን ባይ ነኝ። በመስጠትና አለመስጠት ያለውን ትርጉም ምንድን ነው የሚለውን ነገር በዝርዝሩ ልንገራችሁ። ስትሰጡ አገርና የቤተሰቦቻችሁን አልፋችሁ ቤተሰብን ታልፉና ጎረቤትን፣ ከጎረቤት አልፋችሁ ህዝብን፣ ከህዝብ አልፋችሁ ሀገርን። ይህን ወዳድ ያደርጋችኋል። አገራችንን ወዳድ ያድርግና አለማችንንም እንጨምራለን ማለት ነው። ዋናው ነገሩ ከስር ነው። ከቤተሰብ መውደድ ፍቅር ካለ ለጎረቤት ሰላምን ማንሰጥበት አንዳችን ምክንያት የለም። ለህዝብም እንደዛው እና ለሀገራችንም ሀገራችን ወዳድ ያደርገናል እና የተለያዩ ነገሮችን እንድናይ ያደርገናል ማለት ነው። የራሳችንን ቅርስ እንድናይ ያደርገናል። በራሳችን እንድንኮራ ያደርገናል። አገራችንን በምን እናበልጽጋት የሚለውን ነገር ትኩረት እንድናደርግ ያደርገናል ማለት ነው። ከደህና ደህና ነገር ካየንበት እና ከሰማን ስነ ምግባራችን ጥሩ ከሆነ፣ ያ ግን ካልሆነ በመጥፎ የተበረዘ አእምሮ ለትውልድም አሻራ ስናስቀምጥ ነገ ያንኑ አሻራ ነው አንስቶ የሚሄደው ማለት ነው። ለምሳሌ ብዙ የኢትዮጵያ መልካም ስራዎችን የሚሰሩ አሉ። በጥቂቱ እነዚህን 3 ሰዎች አሁን ስላመጧቸው ስለ 3ቱ ሰዎች ላውራ። የእነዚህ ልጆች አሁን የነ አባታቸውን አርያ ነው ተከትለው የሚሄዱት። ለሰው መኖርን፣ ለሰው ማድረግን በቃ ከራሳቸው አልፈው ሌሎችን እንዲረዱ ያደርጋቸዋል። እነዚህ አሁን ሰው ኖሮ መሞቱ አይቀርም እና መሞቱ ስለማይቀር እስካለው ድረስ ሰው እስካለ ድረስ መልካም ሰርቶ ቢያልፍ ለትውልድ አሻራ ነው፣ ለህሊናም እረፍት ነው። እዚህ ቦታ ላይ የመድረስ ትርጉማቸው በቀላል ነገር አይደለም። ብዙ ቻሌንጆች ይገጥማቸዋል። በጣም ፈተናው ብዙ ሊሆንባቸው ይችላል። እዚህ ጋር የመቆማቸው ትርጉም ዛሬ ላይ ደግሞ በደስታ እንደዚህ የምናያቸው የእነሱን አርያ እንድንከተል የምንለው ማንም ሰው ከሜዳ ተነስቶ የዛን ምንም ሳይደክም ነገር የሚያገኘው ውጤት የለም። ለምሳሌ ዶክተር አብይ እንደተናገረው እኔ በጣም ብዙ ነገሮችን ውጣ ወረዶችን አሳልፌያለሁ፣ ግን መጥፎም ደግም ኃላፊ ነው፣ ያልፋል። የማያልፍ ነገር የለም። እውነት ነው፣ ሁሉም ነገር ያልፋል። የማያልፈው እግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል ግን መቼም ሊያልፍ አይችልም። ስለዚህ ወገኖቼ እስካለን ድረስ መልካም እንስራ። ምንም አያስከፍልም። ምንም አያስከፍልም ስንል ምንም መስዋዕት አያስከፍልም ማለት አይደለም። መልካምነት ከክፋት እንደው መልካምነት ነው ዋጋ የሚያስከፍለው። ቢሆንም ግን ያስከፍለናል ብለን መሸሽ የለብንም። በቃ ብዙ ነገርም ማድረግ የምንችል ነን። እስኪ ለትውልድ እስኪ እኛ ማለፋችን አይቀርም። እስኪ ከነዚያው ምንድን ነው እኛ የምንማረው? ከእነዚህን አይተን ከነዚህ ውስጥ እኮ ብዙ ነገር መማር ይቻላል ወገኖቼ። ባለን ነገር በምንሰራው ስራ እንኳ ዶክተር አብይ ታደሰ በሚሰራው ስራ ከሰዎች ከራሱ አልፎ ከሌላ ሀገራት እየሄደ አንጡ እያለ በራሳቸው ወጪ የብዙዎችን ህይወት አትርፏል። የብዙዎችን ታዳጊዎች ከአንገት በላይ ጥገና ቀዶ ጥገና እያደረጉ ስንቶቹን አድነዋል ማለት ነው። እና ዶክተር አብይ ታደሰ ብዙ ነገር ነው ለሀገር። ግማሹ ኢትዮጵያ ላይ የሚገርመው ነገር ግማሹ ህይወት ያጠፋል፣ ግማሹ ህይወት ያተርፋል። እንደዚህ ነው ህይወት ማለት ነው። በምድር ላይ እንደዚህ ነው። ክፋትም አለ፣ ደግነትም አለ። ግን እግዚአብሔር ደግሞ ሁላችንም አንድ ቢያደርገን አንዱ ለአንዱ ሊማርበት ሊያስተምረው መማማር አይኖርም ነበረ ማለት ነው። እና ዶክተር አብይ ዶክተር አብይ ታደሰ ነፍስ ያድናል። ሌላው ህብረተሰብ ደግሞ እርስ በርስ ይገዳደላል ማለት ነው። አያችሁ፣ የሁለት ዓለም ሰው ማለት እንዴ ነው።
እና ምን ልላችሁ ፈልጌ ነው፣ ይህ ሰው በራሱ ብቻ ሳይሆን በዙሪያ ያሉት መልካም ሰዎች አጠገቡ ያሉት በእነሱ እርዳታ የሰዎችን ህይወት እያተረፈ ነው። እና ኢትዮጵያ ላይ ያለው ነገር ምንድን ነው? አለመተሳሰብ እንጂ አንድ ብንሆን እኮ እኛ ብዙ ነበርን፣ ምንም አይነት ችግርም አይገባን ነበረ። በያዝነው ሙያ ላይ የሰውን መርዳት፣ ለምሳሌ አንድ ሰው ማድረግ የማይችለውን ነገር እኔ ሙያው ካለኝ ያንን ሰውዬ ብረዳ፣ ያንን ቢረዳ ያኛውን ባለው ነገር ቢደጋገፍ ምንም ድህነትም ምንም ሊኖር አይችልም ከእግዚአብሔር በታች ማለት ነው። እና የእኛ ችግራችን አለመተዛዘን፣ ከምናነሳው ብንጥለው ከምናድነው ብንገለው መርጠን ነው እንጂ ብዙ ነገር መስራት ይቻላል። እኔ ግን እግዚአብሔር ከረዳኝ የእውነት በቃ መሆን የምፈልገውም አሁንም ጅምሬም ሰውን መርዳት፣ በቃ ባለኝ ነገር እኔ ኖሮ ሳይሆን ሳይኖረኝም ለሰዎች እንድኖር ቀሪ ዘመኔን ከሰዎች በቃ ለታመሙ ምደርስ ለተራበ ማጎርስ ቢያደርገኝ የሁላችን ምኞት እንደዚህ ነው። ግን እኔ በበለጠ ይህንን ስራ ሰርቼ ባልፍ ሞት አይቀርም እና ባልፍ ደስተኛ ነኝ ብዬ የምመኘው ነገር ይሄ ነው። እግዚአብሔር ፍቃድ ይሆናል ብዬ ነው የማስበው። ነገ ታሪኮች ሁሉ ይቀየራሉ። የዩቲዩብ ቻናልም ስከፍት አላማና እቅዴ ይህንኑ ስለሆነ ማለት ነው። ማንኛውም ነገር በዚህ በመንገድ ላይ ሲያልፍ የራሱ እቅድ ሊኖረው ይችላል፣ የራሱ አላማ ሊኖረው ይችላል እና እግዚአብሔር አምላክ ከደህናዎቹ አሻራ ተከትዬ የነሱን ነገር በቃ ቆሜ የምመሰክርበት ያድርገኝ እግዚአብሔርን። እኔ በጣም በእነዚህ በመልካም ስራ የሚሰሩ ሰዎች ተናግሬ ራሱ አልጠግብም ማለት ነው። ለምን ከሀገራችን ካለው ሁኔታ አንጻር ሀገራችን በክፋት እና በዘረኝነት እንዲሁም ሃይማኖትን ተኮር አድርጎ በእርስ በርስ መጠፋፋት የዘረኝነት ጥግ አንዱን ለአንዱ እየወጋ ወንድሙ እየወጋ እየገደለ ምንም እንኳን ወንድ ሆኖ በወንድ ልጅ አካላት እየጨከነ ብዙ ነገር እያየን ነው እና እርስ በርሳችን በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? የእውነት እኔ እግዚአብሔር ነው የምላችሁ እስከ መጨረሻው ሳስብ የኢትዮጵያ አንድነታችን መቼ ተመልሶ አንድ ሆነን ሰላምና መረጋጋትን የሚለው ነገር ያሳስበኛል እና እንደነዚህ አይነቶችን ስናይ ኢትዮጵያ የድሮ ኢትዮጵያ እንዳለች ነገር ነው የሚሰማኝ። ሁላችንም የነዚህን መልካም ነገር ተከትለን መልካም የምንሰራ ያድርገን። የስጦታ ትርጉሙ በአጠቃላይ ወደ ማጠቃለያው ስገባላችሁ በእግዚአብሔርም ዘንድ የተወደደ ነው፣ ለሰጭም ለተደራጊለትም የሚያስደስት ነገር ነው ማለት ነው። ደስታን መፍጠር ነው የስጦታ ትርጉሙ። ለሰጭም ለተቀባይም ደስታን መፍጠር ነው። በእግዚአብሔርም ዘንድ መንግስተ ሰማያትን መዋረሻ ነው።